ሰላም ጤና ይስጥልኝ። እንዴት ናችሁ? ኤልያስ ብርሃን እባላለሁ ከኢትዮጵያ በአሁኑ ጊዜ በናይሮቢ ኬንያ እገኛለሁ። በዚህ ታላቅ ዓለም አቀፍ ኢንዱስትሪ በጣም ደስተኛ ሆኜ ከነሙሉ ቤተሰቦቼ እየሰራሁበት እገኛለሁ። ይሄንን ቢዝነስ ስራ አጥቼ አይደለም የጀመርኩት። መንግስት ሰራተኛ ነበርኩ። የራሴ ስራም ነበረኝ። የበለጠን ህይወት ስለፈለኩ የበለጠን ለውጥን ስለፈለኩ የተሻለን ህይወትን ስለፈለኩ ነው የጀመርኩት። ምክንያቱም የተሻለ የሚባለው ገንዘብ ብቻ አይደለም፣ ጤና፣ አመለካከት፣ ፍቅር፣ ቤተሰብ የምታገኝበትን ቢዝነስ ነው። ብዙ ሰዎች ስራ ሲባል ገንዘብ ብቻ ይመስላቸዋልና በትልቅ ገቢ እንደገና ደግሞ በትልቅ ቤተሰብ በትልቅ ፍቅር የምትሰራበት ቢዝነስ ነው። እናንተ በተለያየ ስደት ሀገር ሆናችሁ ስትሰሩ የምታገኛት የወራዊ ደሞዝ ናት። መንግስት ስራም ስትሆን ወራዊ ደሞዝ ናት። ብቸኛውም ራሱ አትበቃቃም። እኔም ስለነበርኩበት በዚህ ትልቅ ኢንዱስትሪ ግን እናንተ በሰራችሁበት ልክ እንጂ በተስማማችሁበት አይደለም። ስለዚህ ጠንክራችሁ ከሰራችሁ የፈለጋችሁትን ገቢ ማግኘት ትችላላችሁ። እስከ $1 የሚከፍላል እስከ $1 ሚሊዮን የሚከፍላል። የመክፈል ችግር የለበትም። ለምን? ሽያጭ ስለሆነ ስታሸጥለት ስለሚከፍልህ ትርፋማ ስለሆነ ከትርፉ ነው የሚያካፍለን ማለት ነው። ይህንን ሚስጥር ሲገባኝ እኔ የመንግስት ስራውን ሁሉ ትቼ በዚህ ካምፓኒ ብቻ እየሰራው ነው። ይሄ ቢዝነስ በጣም የምወድለት ነገር ምንም ትምህርት ሳይጠይቅ ምንም ስራ ልምድ ሳይጠይቅ አብረን እየሰራን ነው። እኔ እድሉ የሰጠኋት ትናንት አረብ ሀገር ሆና መጽሐፍ ማንበብ የማትችል ልጅ በዚህ ካምፓኒ ተምራ ራስ መጽሐፍ ማንበብ ትችላለች። የሚገርም ስራ እየሰራች ነው። ከመዳን ቤት ትወጣለች። ስለዚህ እናንተም ባላችሁበት ቦታ ሆናችሁ ከዚህ ካምፓኒ ጠንክራችሁ ከሰራችሁ አብረን ማድረግ እንችላለን። ምናልባት ያልጀመራችሁ እድል ያገኛችሁ ደግሞ የእውነት በጣም እድለኞች ናችሁ። አዲስ ሌላ ነገር አታስቡ። ይሄ ሽያጭ ነው። ካሸጣችሁ ያን ያለ አካፍላችሁ ነው እያለን ያለና ቢዝነሱ ተረድታችሁ ትርፍ ጊዜያችሁ ስልካችሁ ተጠቅማችሁ አብረን መስራት እንችላለን። ቴንኪው። በጣም አመሰግናለሁ።